ሰላም እንዴት ናችሁ? በዚህ ቪዲዮ የምንመለከተው ሀላ ላይ እንዴት እንደምንመዘገብ ነው። በሶስት ቀላል ስቴፖች ነው የምንመለከተው። በመጀመሪያ አፑ ማውረድ፣ ሲቀጥል አፑ ላይ መመዝገብ እና በሶስተኛ ደረጃ ኢንቫይት ያደረገን ሰው አግሪ ማለት ነው። አፑን ለማውረድ የጋበዘን ሰው ወይም ደግሞ ስለ ሀላ የነገረን ሰው ሊንክ ይልክልናል። በዛ ያን ሊንክ ተጭነን አፑን ዳውንሎድ እናደርጋለን ማለት ነው። ይችን ስንጫናት ቀጥታ ወደ ፕሌይ ስቶር ያመራናል። እኔ ኦልሬዲ ያው ዳውንሎድ ስላደረኩት ኦፕን ይላል። እናንተ ጋር ኢንስቶል ነው የሚለው። ዳውንሎድ ታደርጉታላችሁ። ዳውንሎድ ካደረጋችሁ በኋላ ይቺ አፕ ትወርድላችኋል ማለት ነው። ከዛ አፑን ትጫናላችሁ። አፑን ስትጫኑ ቀጥታ የኢሜይል የቋንቋ ያስመርጣችኋል። እንግሊዝኛ፣ አማርኛ የፈለጋችሁትን ቋንቋ ትመርጣላችሁ። ከዛ በመቀጠል ሳይኒን ዊዝ ጎግል የሚለውን ትጫናላችሁ፣ አዲስ ለመመዝገብ ማለት ነው። ያን ከተጫናችሁ በኋላ ወደ ጎግል ኢሜል ያመራችኋል። ኢሜላችሁን የፈለጋችሁትን ኢሜል ትመርጣላችሁ። በመቀጠልም ያን ኢሜል ከተጫናችሁ በኋላ ኮንቲኒው ትሉታላችሁ። ቀጥታ የኒክኔም ወይም ደግሞ ዩዘርኔም የምናስገባበት እዚህ ጋር እንደምትመለከቱት የልደት ቀን፣ ካንትሪ ወይም ደግሞ ሀገር፣ ጄንደር ጾታ እና ኢንቪቴሽን ኮድ አስገቡ ይለናል። እነዚህ ነገሮች እናስገባለን ማለት ነው። ካስገባም በኋላ ያው ኒክኔም የሚለው ላይ እንደ ዩዘር ኔም ነው። ዩዘር ኔም ታስገባላችሁ። ልደታችሁን ከ18 ዓመት በላይ መሆን አለበት። እንዲሁም ሀገር ያላችሁበትን ኢትዮጵያም ኤኒዌር ታስገባላችሁ። ጾታ ወንድ ወይ ሴት ትመርጣላችሁ። ኢንቪቴሽን ኮድ ማለት ስለ ሀላ የነገራችሁ ሰው ወይም ደግሞ ቅድም አፑን ዳውንሎድ ያደረጋችሁበት ሊንክ የእሱ ኮድ አለ። ያንን ኮድ አመታችሁ እዚች ጋር ትጽፋላችሁ ማለት ነው። የምታውቁ ሰው ቢሆን አሪፍ ነው፣ ወይም ደግሞ እናንተ ሰፖርት ሊያደርጋችሁ የሚችል ምክንያቱም ሀላ በቡድን በቲም በጋራ የሚሰራ ስለሆነ ስራ ላይ ውጤታማ እንድትሆኑ ጥሩ ከሚሰራ ሰው ጋር መሆኑ በጣም የተሻለ ነው። እኔ ኢንቫይት ያደረገኝ አይዲ 2505 የሚለው አይዲ ነው። ስለዚህ እሱን እመርጣለሁ። በመቀጠል ሴቭ የምትለዋን እጫናለሁ ማለት ነው። ሴቭ የሚለውን ከተጫንኩ በኋላ ወደ ሁለተኛው ስቴፕ ወይም ደግሞ የመጀመሪያውን ስቴፕ ዳውንሎድ አደረግን። ከዛ አፑ ላይ ተመዘገብን። ሁለተኛውን ስቴፕ ጨረስን ማለት ነው። ቀጥታ ወደ አፑ ያስገባናል። ከዛ በመቀጠልም ወደ ሶስተኛው ስቴፕ እንሄዳለን ማለት ነው። እዚህ ጋር 4 ፎልደሮች አሉ። ሆም እናንተ ጋር ምናልባት ሩም ሊል ይችላል ይሄኛው። በመቀጠል እዚህ ጋር ሞመንት አለ፣ የተለያዩ ነገር ፖስት የምታደርጉበት ነገር ነው። ሜሴጅ አለ፣ የተለያየ ሜሴጅ የምትላላኩበት። እንዲሁም እዚህ ጋር የምትለዋ ዋና ስራችሁን የምትሰሩበት ነው። እዚህ ጋር ከላይ እንደምታዩት አይዲ አለ። ይህን አይዲ ኮፒ አድርጋችሁ ስለ ሀላ ለነገራችሁ ወይም ደግሞ ቀደም ብለን 2505 ብለን ላስገባ ነው ለዛ ሰው ይችን አይዲ ኮፒ አድርጋችሁ ትልኩለታላችሁ ማለት ነው፣ በሚመቻችሁ መልኩ። ከዛ እሱ ኢንቪቴሽን ይልክላችኋል ማለት ነው። እዚህ ጋር ታስክ የምትላለች እሷን ብዙ ጊዜ እሷን እንጠቀማለን ማለት ነው። ቀጥሎ ምናይ ይሆናል። ስለዚህ ኮፒ ያደረጋችሁትን በሜሴጅ ያሰው ኢንቪቴሽን ሲልክላችሁ እዚጋ ይመጣል። ለምሳሌ ቦርቴ ሙሌ ይላል። ቅድም እዚጋ ያስገባናት አይዲ ይህን ቼክ ታደርጋላችሁ። ልክ መሆኑን ካረጋገጣችሁ በኋላ አግሪ ትላላችሁ ማለት ነው። አይዲውን ቼክ አድርጋችሁ ልክ ካልሆነ ወይም ደግሞ እናንተ ስለ ሀላ የነገራችሁ ሰው ስሙ ትክክል ካልሆነ አግሪ ማለት የለባችሁ ማለት ነው። አግሪ ካረጋችሁ በኋላ እንደዚህ ይመጣል ማለት ነው። እንግዲህ እዚህ ጋር ሆም ላይ ስትመጡ የተለያዩ ታስኮች የምትወስዱበት አብዛኛውን እንቅስቃሴ የምታደርጉበት ነው የሚታየው። ታስከን ስንጫን ቀጥታ ቬሪፋይ አድርግ የሚል ይመጣል። ቬሪፋይ ማለት ፎቶችሁን የምታስገቡበት፣ ልክ እዚህ ጋር ፎቶ ታስገባላችሁ። እንዲሁም ፌስ ዲቴክሽን አለ፣ የፌስ እይታችሁን ያስገባል። ከዛ ሴኩሪቲ ፓስወርድ እዚህ ጋር የማትረሱት ቁጥር ታስገባላችሁ። ከዛ ካስገባችሁ በኋላ ኮንፊርም ትሉታላችሁ ማለት ነው። ስለዚህ ቬሪፋይ አድርገናል አካውንታችንን። ኢንቫይት ያደረገን ሰው የላክልን ኢንቪቴሽን አግሪ ብለናል። ስለዚህ የሚቀረን አንድ ስቴፕ ነው ማለት ነው።
ስለዚህ ዴሊ ታስክ የምንወስድባቸው እዚህ ጋር ታይትል እንዲሁም አንዳንድ የምንሞላቸው ነገሮች አሉ፣ እነሱን እንሞላለን ማለት ነው። ስለዚህ ያው ይሄን ለመሙላት በቅድሚያው ታስክ ውስጥ ነው የምንገባው። ታስክ እንጫናለን። ታስክ ስንጫን ቀጥታ ወደዚህ ያመራናል። እዚህ ጋር ለምሳሌ ቺን ጎ የምትለዋን ስንጫን ይሄን የምናስገባበት ያመጣልናል። እዚህ ጋር ከላይ እዚህ ጋር ፎቶአችሁን ታስገባላችሁ። እዚህ ጋር ፈለጋችሁ ዌልካም፣ እናንተ ሩም ላይ ሲገባ ዌልካም እንዲላችሁ ዌልካም ትላላችሁ። ሴቲንግ ሩም፣ ስለ ማይክ፣ ላይፍ ስታይል፣ ፊትነስ የፈለጋችሁትን ትሞላላችሁ። እዚች ጋም ታይትል የምትለው ዋጋም ታይትል የምትለው ዋጋም ፈልጋችሁትን ጽሁፍ መጻፍ ትችላላችሁ። ለምሳሌ እኔ ሌትስ ወርክ ቱጌዘር የልጻፍ ሌትስ ወርክ ቱጌዘር። ይህን ካደረጋችሁ በኋላ ታይ ዝቅ ማለት ጎቱ ቻት የሚለውን ትጫናላችሁ ማለት ነው። ከዛ ሴቭ ያደርግልናል። ቀጥታ ወደ እናንተ ሩም ያስገባቸዋል ማለት። እነዚህ ወርቃማ ወንበር ይባላሉ። በእርግጥ በተለያየ ኦፕሬቲንግ ሲስተም ላይ የተለያየ ሊሆን ይችላል። ይሄ ለምሳሌ ማይኳ ወንበር ልትሆን ትችላለች። አንድሮይድ አሁን ለምሳሌ ወንበር ነው የሚሆነው። እዚህ ጋር በአጋጣሚ ማይክ ምልክት ነው ያሳያችሁ። ከዛ በመቀጠል ሁሉም የየራሱ ቲም ስላለው ለምሳሌ እኛ የጋበዘልን ሰው አይዲ እዚህ ጋር እናስገባለን። ሰርች የምትለዋ ላይ ሁል ጊዜ ላይቭ ለመስራት ለምሳሌ 2505 200 የሚሆን ስንጫን ቀጥታ ፕላናችን ይመጣል፣ ወይም ደግሞ ኤጀንታችን እሱ እንጫናለን። ከዛ ፎሎ እናደርጋለን። ፎሎ የምትለውን በመጫን ፎሎ እናደርገዋለን። ወደ ታይ ዝቅ ስንል ደግሞ ፎቶ እና ኢንተር የሚል ይመጣል። ኢንተር የሚለውን እንጫናለን ማለት ነው። ኢንተር የሚለውን ስንጫን ቀጥታ ወደዛ ሰው ሩም ወደዛ ሰው ቤት ያስገባናል። ስለዚህ ካገኘን እድሉን ወርቃማ ወንበር ላይ እንቀመጣለን። ከሌለም እነዚህኛ ሌሎች ወንበር ላይ እንቀመጣለን። በእርግጥ ይሄ ወርቃማ ወንበር በጣም ያስፈልጋል። ከዛ ማይካችንን ኦፍ እናደርጋለን። እዚህ ጋር ይሄ ብሊንክ ሲሆን የምታዩት ኦፍ ያልሆነ ነው። ምናልባት እናንተ ስልክ ላይ የማይኳ ምልክት በቀይ እዚች ጋር ለምሳሌ ነጭ የመሰለችውን ቀይ ሊያደርግላችሁ ይችላል፣ ሚዩት መሆኑን ለማሳየት ነው። ስለዚህ ሚዩት አድርጉ፣ ሁሌ ሚዩት አድርጉ፣ ያው እንዳያስወጧችሁ። ሌላ ሁሉም ሰው ቲም አለው ብያችኋለሁ። ስለዚህ እዛ ቲም ላይ ለመካተት ወይም ደግሞ አስፈላጊ የሆነውን እርዳታ ለማግኘት ኤጀንት ያስፈልጋችኋል። እንዲሁም ደግሞ የቲሙን ፕሮፋይል ለማድረግ ይችን ትጫናላችሁ ምልክቷን። ከዛ እዚህ ጋር ከላይ በኩል ያለችውን ይችን ትጫናላችሁ። ከዛ እዚህ ጋር አቫተር የሚል አለ። አቫተር የሚለውን ትጫናላችሁ ማለት ነው። ስለዚህ በቲማችሁ ፕሮፋይል ፒክቸር ታደርጋላችሁ። ምናልባት እዚህ ከሚታያቸው ከኢሜል ጋር ተይዞ የመጣ ስለሆነ ነው። ስለዚህ የቲማችሁን ፕሮፋይል ታደርጋላችሁ። አሁን ለምሳሌ የኛ የቲም ፕሮፋይል ይሄ ነው። እዚህ ጋር እንደምታዩት ይሄ ይመስላል። ስለዚህ የጋበዛችሁ ሰው ይህን ፒክቸር ይልክላችኋል። ቀደም ብለን ባየነው መልኩ ትቀይራላችሁ ማለት ነው። የአድቬንቸር ሴለር የሚለው ማለት ነው። ስለዚህ እናንተም እያደጋችሁ የራሳችሁ ቲም ሲኖራችሁ የራሳችሁን ቲም ታዋቅራላችሁ ማለት። ስለዚህ ሀላ በቲም የሚሰራ በጣም ቆንጆ ቢዝነስ ነው። ከዚህ በበለጠ ደግሞ እናንተን ስለ ሀላ የነገራችሁ ሰው በደንብ ያስረዳችኋል። ስለዚህ ዛሬ ያየነው እንዴት እንደምንመዘገብ ነው። ምዝገባውን በዚህ አይነት መልኩ ማጠናቀቅ ይቻላል።